ቤተሰብ ኒካህ ያሰርኩትን ሰውዬ በጣም አልወደዱልኝም እንዳገባው አልፈቀዱልኝም በተለይ ወንድሜ ወያንቺ ወይሱን ወይኔን ምረጭ ይያለ ሁሉ ጊዜ ይጨቀጨቀኛል እና በዚህ የተነሳ ትዳር ማፍረሴ እንዴት ነው ከባድ ነው ቤተሰብ ያልተስማማበት ትዳር ፈተናው በጣም ከባድ ነው ግን ወንድም ያልተስማማም ብሎ ባል መፍታት ወንድም ያልተስማማም ብሎ ሚስትን መፍታት ስተት ነው ለማጣጣም መሞከር ነው ስልጣናቸው የድረስ እንዳለ መንገር ነው እንኳን ወንድም እንኳን እህቶች አይደሉም አባትና እናት ራሱ ትዳር አፍርሱ ብለው መጠየቅ መብታቸው አይደለም በዲን ካልሆነ በስተቀር ወይ እነሱን አላገለግል ሲል እነሱን አረዳ ሲል እነሱ ባላቸው ችግር መድረስ እንዳትችል ሊያደርጉ ከሆነ መስለሐው እናት ሌላ አትገኝም ባል ግን ይገኛል ይሄ ባል ቢሄድ ሌላ ባል ይገኛል እቺ ሚስት ብትር ሌላ ሚስት ትመጣለች ለናት ለአባቶች ሲሆን ወንድምና እህቶች ግን በእንደዚህ ያለ ነገር ላይ መግባት የለባቸውም የሚያውቁት ነገር ኑሯቸው ለናንተ ሊነግሯችሁ ያልፈለጉት ነገር ኑሮ ከሆነ መረዳዳት ያስፈልጋል ምናልባት ብዙ ጊዜ ወንድሞች ሁሉ ትዳሮቻችሁን እየጠሉ ነው ማለት አይደለም ለናንተ አስበው ለናንተ ፈልገው ሊሆን ይችላል